ሰዎች በኩል በዚህም በዛም መልኩ እየተበረዘ እየተከለሰ ይቀርብ የነበረ መረጃ ነው። አንዳንዶቹ ለምሳሌ የቀድሞ የኦፒዲዮ አባላትን አብይ አህመድ ሰብስበው እንዲህ እያደረገ ነው ወስተርፈ የሚል ነበር። እሱም በኋላ እንዳይደለ በአንጻሩ ካውንተር ሲደረግ ተመልክቻለሁ። እየተካሄደ ያለ ድርድርን በተመለከተ የምታውቀው ምንድን ነው? የማደራደር ሙከራን በላቸው ሸትል ዲፕሎማሲ እንበላቸው እና የአሳዳጊዎቼ አንተ ያለበት ሀገር ሰዎች እየሞከሩ ነው። ይሄ ምን ትላለህ ደግሞ እንዳላስከፋቸውና ፈጣሪና እነሱን ማስከፋት ጥሩ አይደለም። ስለዚህ ቀለል ላድርገው። ግን በደፈናው የምነግርህ ነገር የማውቀው ነገር የሙከራዎች እየተካሄዱ ነው። በጣም ርብርብ እያደረጉ ነው። በቅርቡ እንደውም ይሄ የትረምፕ ወክሎ የአፍሪካና ሚድል ኢስቱ ሰውዬ ወደ አዲስ አበባ ሊሄድበት እድል እንዳለም ሰምቻለሁ። እና ሙከራዎች አሉ። ይሄ ግን ስልህ ድርድሩ ውጤት ያወጣል ማለት አይደለም። እኔ የኔ ትችት ለአሜሪካኖቹ አትዋጉ ብቻ ሳይሆን የማይዋጉበትም ምክንያት መስጠት መቻል አለባቸው። what is on the table ኢንሴንቲቭ መኖር መቻል አለበት። ይሄ ጦርነት ዝም ብሎ በሚርቃና የመጣ ጦርነት አይደለም። ምክንያቶች አሉ፣ ወደዚህ ጦርነት ያስገቡ ፖለቲካዊ ምክንያቶች አሉ። እነዛ ምክንያቶች ከስር መሰረቱ ሊፈታ የሚችል ሊያቀራርብ የሚችል የማደራደሪያ እስካሁን አላየሁትም፣ ግን ሸትል እየተደረገ እንደሆነ አውቃለሁ። እሺ ዛሬ እንደው ሰፋ አድርገን ብናየው የምወደው በሰሙኑ የጻፍከው ሪፖርት አለ። ወደሱ ከመሄዳችን በፊት እንደዚሁ ባጭሩ አስተያየት ሰጥተንበት ብትሄድ የማስበው ጉዳይ አለ። እርሱም የዚህ አዲስ አበባ እየተካሄደ ያለው ኮት አንኮት የዚህ ኮሚሽን የሚባል ነገር ድራማ እና ያ የተያዘበት አያያዝ ነው። አጀንዳው የተያዘበት አያያዝ ነው። ከዚህ ቀደም አንድ ጥያቄ አንስቼልህ ነበር። አጀንዳው እንዴት ነው መያዝ ያለበት? ስለ ይሄ ፕሮሰስ ሲጀመር ፍሮድ እንደሆነ አንተ ራስህ በጣም ጥሩ አድርገህ ገልጸኸው ነበር። ይሄ ሂደት አብይ በመስታወት ራሱን እያየ ከራሱ ምስል ጋር የሚነጋገርበት ሂደት ነው ብለህ ነበር ከዶቼ ቬለ ጋር ስትነጋገር ይመስለኛል። እና አሁን አጀንዳው እየተያዘ ያለበትን መንገድ በተመለከተ ምንድን ነው ያንተ አስተያየት? የአብይ አየለ ጫሚሶች ያልካቸውስ እነማን ናቸው? አንተስ ራስህ ይህንን ካልክ በኋላ በኮሚሽኑ እንዲነሱ የታሰቡ አጀንዳዎችን ወደፊት በማምጣት የአብይን ፌክ ፕሮሰስ ሌጂቲማይዝ በማድረግ አልተባበርክም ወይ? ልበል ይሄ ናሽናል ዳያሎግ የሚባለው ነገር እንዴት መሰለህ፣ አብይ ህገ መንግስት ውስጥ ለሱ እንዲመቹ ሊያሻሽላቸው የሚፈልጉ አንቀጾች አሉ። ይሄን እንደ ህግ ባለሙያ እንትን ታውቃለህ፣ ለረጅም ጊዜ ሲጋፋቸው ናቸው። 3 ፈንዳሜንታል ነገሮችን ይፈልጋል። አንደኛ ፕሬዝደንት መሆን ይፈልጋል። ፕሬዝደንት መሆን ይፈልገው አንደኛ ፕሬዝደንት ሲሆን 2 ተርም ነው። ከዚህ በፊት 2 ተኩል ተርም ያደረገውን የጠቅላይ ሚኒስትሩ ይረሳለታል። ይሄ ቲፒካል አፍሪካ ውስጥ ሲደረግ የነበረ ነገር ነው። ወይም እነ ፑቲንም ሲያደርጉ ፑቲን 2 ተርም በፕሬዝደንት ከዛ 2 ተርም በጠቅላይ ሚኒስትር ከዛ እሷን ማድረግ ይፈልጋል። እሷን ደግሞ እንደዛም ራሱ ደግሞ ፉል ፕሬዚደንሻል ሲስተም ማድረግ አልፈለግም እና ሰሚ ፕሬዚደንሻል ማለት በፓርላማ ነው የሚመረጠው። ያው በቃ ጠቅላይ ሚኒስትሩ ይነሳና ስሙ ፊት ለፊት የምትነሳው ተነስታ ፕሬዚደንት ማድረግ አንዱ እሱ ነው። ሁለተኛው የመሬት ጉዳይ ነው። ብዙ ሰው አቴንሽን ያልሰጠበት መሬት እንዲሸጥ እንዲለወጥ ይፈልጋል። እንዲለወጥ የሚፈልገው ይሄ ሁሉ ጦርነት ይሄ ሁሉ ቅንጡ ነገር እየተገነባ ያለው ሀገሪቷ ቀብድ ተይዛ ነው። ሀገሪቷ ደግሞ ብዙ ሌላ ሀብት የላትም። እሷ ያላት ሀብት መሬትና ውሃ ነው። አረቦች ደግሞ በተለይ የፉድ ሴኩሪቲ ትልቁ ነገር ለነሱ የፉድ ሴኩሪቲ ነው። ብዙ ሰዎች ሚነራል ላይ ነው ፎከስ እያደረጉ ያሉት ነው። ከዛ የበለጠ የፉድ ሴኩሪቲ ጉዳይ በጣም ወሳኝ ነው እና የሀገሪቱ ህግ ደግሞ አይደለም ለውጭ ሀገር ዜጎች ለሀገር ውስጥ ዜጎች ራሱ መሬት በግል እንዲቸረቸር አይፈልግም። ለምሳሌ ባሌ ላይ በመንግስት ያሉ እርሻዎች በሙሉ ፕራክቲካሊ ለኢሚሬት ተላልፈው ተሰጥተዋል። ኢሚሬቶች ደግሞ ኩታ ገጠም ይፈልጋሉ። የመንግስትን መሬት ብቻ ሳይሆን ከጎኑ ያለውን የገበሬ መግዛት ይፈልጋሉ። መሬትን ፕራይቬታይዝ ማድረግ ይፈልጋል። ሶስተኛው ፈራ ተባ እያለም ቢሆን ፌዴራሊዝሙን ሊቀይረው ይፈልጋል። ኢሴንሻል አይደለም ይፈልጋል። እነዚህ ሶስቶቹን ህገ መንግስቱን እንዴት ያሻሽሉ? ህገ መንግስቱ አሁን ባለበት ሁኔታ ይሻሻል ከተባለ ሬፈረንደም መሄድ አለበት። ክልሎች መስማማት አለባቸው። እንግዲህ አንተ ለአድማጮች በደንብ አታንትንለት። ብዙ አንቀጾች አሉ በጣም ሪስትሪክትድ የሆኑና ፍሌክሲብል ያልሆኑ አሜንድ ለማድረግ ለመቀየር እና ሲያስብበት አሁን ሊቀይራቸው የሚያስባቸው አንዳንዶቹ አንቀጾች እኮ ዩናኒሚቲ የሚፈልጉ ናቸው። እዚህ ላይ በደንብ እንድትናገሩ እፈልጋለሁ። የህግ ባለሙያዎች ብዙ ሰዎች
ይሄን ናሽናል ዳያሎግ የአገር እርቅ ምናምን እንደዛ አይደለም። ህገ መንግስቱን መቀየር ፈለገና ያው ሸረኛ ጠበቆች ለዚህ ነው ከኛ ቀድማችሁ ከፖለቲከኞች ቀድማችሁ ወደ ሄል ወደ ሲኦል የምትሄዱት እኮ እና መክረውታል። አየህ ይሄ ህገ መንግስት ለመቀየር ከፈለግ በህገ መንግስቱ መንገድ ለመቀየር ከፈለግ ያስቸግርሃል። የአንዳንዱ የሁሉንም ክልሎች ስምምነት የሚጠይቃል፣ ውስብስብ ነው። ከዚህ ይልቅ ምን እናድርግ? አይ ህገ መንግስቱን ኦልሞስት በአዲስ ለመጻፍ ሲታሰብም በአዲስ ከተባለም እንደገና ሌላ ጣጣ ሊሆንበት ሆነ። ስለዚህ ምክር ሀሳብ አሁን ባለፈው ፕሮፌሰሩ ወዳቸዋለሁ ግን እየጠቀሙት ነውና አይ ውሳኔ አይደለም እኮ የምናቀርበው ምክር ሀሳብ ነው ሲሉ ፉገራ ነው። ለምንድን ነው የምትወዳቸው? ጥሩ ሰው ናቸው፣ ከልባቸው አምቷል። አግኝቻቸዋለሁ። እሺ ቀጥል። አይ ሚን ኦነስትሊ አግኝቻቸው አናግሬያቸዋለሁ። እና እንዴት ይህን ያህል ናኢቭ ይሆናል እንዴ? ማለት በትምህርት አልፎ የሆነ ቦታ የደረሰ ሰው ነው ይህን ያህል ናኢቪቲ? እሺ ቀጥል። ቆይ እስ ጀስት እኔ አንዳንድ ሰዎች አሉ አይደለም እንዲሁ በቃ እንትን ይመስሉኛል እና ካየኋቸው እና ይሄ ምክር ፖለቲካዊ ነው ህጋዊ? ይልቅ አሁን ኢቬድ የማድረግ ህጉን ኢቬድ የማድረግ ሂደት ፖለቲካዊ ነው ምክር ነው? ፖለቲካዊ ነው። እና ግን እናንተ የህግ ባለሙያ ደግሞ አደገኞች ናችሁ። ለጥፋት ምን ስንት ሰው የገደለን ጠበቃ ትሆኑ የለ እና ምን አድርገውለታል? አየህ they found a loophole for him ስትሪክትሊ ህጋዊ አይመስለኝም። የፖለቲካ ፍላጎቱን ህጋዊ ለማስመሰል ነው እያመጡ ያሉት። ስለዚህ አሁን ፕሮፌሰሩ ምንድን ነው ያሉት? ይሄ እኮ ውሳኔ አይደለም እያቀረብን ያለ ነው። ኦፍኮርስ ናሽናል ዳያሎግ ውጤት እኮ ህገ መንግስት አይሆንም በራሱ። ምን ነው ሊሆን የታሰበው? አሁን እነኚህ ምክረ ሀሳቦቹ ይዘጋጁና ለነ ጠበቆቹ ለህግ ምሁራኖች ይቀርቡና እነሱ በህግ ቋንቋ ይጽፉትና ይሄ ከህገ መንግስቱ ይሻሻል ብሎ ያቀርቡታል። አንዱ ዋናው እየለወጡ ያሉት ነገር ምን መሰለህ ቴዲ፣ ሰው መረዳት ያለበት ይሄ የህገ መንግስት የሚሻሻልባቸው መንገዶች አንዳንዱ ላይ ዩናኒሚቲ የሚጠይቅበት፣ አንዳንዱ ላይ 2/3 አንዳንዱ ላይ የሚለውን እሱን ብዙ ሰው አላወቀም። ከ8ቱ አጀንዳ አንዱ እሷ ነች። ስለዚህ እየታሰበ ያለው ምንድነው? እነዚህ ምክር ሀሳቦች ወደ ፓርላማ ይሄዱና ህግ ሆነው ህገ መንግስቱ ተሻሽሎ በአዲስ መልኩ ለማቅረብ ታስቦ ነው እየሄደ ያለበት እና አጀንዳ ላይ ላልከው እኛንም ሊሰጡን ፈልገዋል። አንዳንዶቹን ኳስ ወደ እነሱ ባለፈው እንደተወያየ ነው። አንዳንዱን ኳሱን ወደዚህ ሲያመጡ ወደዛ ለማቀበል ሞክረናል። ሆኖም ግን አሁን መንግስት ውስጥ ያሉት ፓርቲዎች የለጫሚ ሰዎች እያደረጉ ያሉት በነገራችን ላይ አይደለም። እነሱ እኛ ከሩቅ ያለነውን ምን እንደሚወሰን በእነኚህ ጉዳዮች ላይ ቀድመን ሰምተናል። እነሱ ግን አዳማ ላይ ብልጽግና ተሰብስቦ ይሄን ታውቀዋለህ፣ በብልጽግና ስራ አስፈጻሚ ተሰብስቦ በእነኚህ ጉዳይ ላይ ተወያይቶ ከወሰነ በኋላ የነ ዳውድን ኦነግ የነ ብርሃኑንም ብልጽግና ምንድነው የሚባሉት ኢዜማ፣ እነዚህ የብልጽግና ብራንቾች ናቸው። በነገራችን ላይ ብልጽግና ሀል ምናምን ብለህ የምታስቀምጣቸው አደም ፋራ የሚመራው አለ፣ ዳውድ የሚመራው አለ፣ ብርሃኑ የሚመራው አለ፣ በለጠ ሞላ መሰለኝ የሚመራቸው አሉ። እነዚህ በቃ የብልጽግና ሀለ ምናምኖች ናቸው። እነዚህ በሙሉ ተሰብስበው ይሄ ነው የሚወሰነው ተብሎ ተነግሯቸዋል። አሁን ከዛ ምን ይደረጋል መሰለህ? አንድ ድራማ ልንገር። እዛ አዳራሽ ውስጥ የሚደረገው ዛሬ ኦሮሞ እንዲረብሽ ይደረጋል እና ስለዚህ ኦሮሞ እንዲረብሽ አንድ ኦሮሞን የሚያናድን ነገር በአዲስ አበባ ጉዳይ ሊሆን ይችላል፣ በሌላ ጉዳይ ይበጠብጣሉ። ዛሬ ኦሮሞ ረግጦ ወጣ ይባልና ይሞቃል ከኦሮሞ ሳይድ። ትንሽ ቆይና ደግሞ ትንሽ አማራን ፒሶፍ የሚያደርግ ነገር ይመጣል። አማራ ረግጦ ወጣ ይባላል። እንደዚሁ ነው። ለምን እየተደረገ ያለው? ፕሮሰሱ ሌጂቲሜት እንዲመስል ከከፍተኛ ክርክርና ከከፍተኛ ምናምን በኋላ ፍጅት ተደርጎ ያሉ ሀሳቦች በሙሉ ቀርቦ 4000 ሰዎች 4000 ሰው እኮ አይደለም አንድ ሰው ነው የወሰነው። አሁን ሲያለቃቅሱ አይተህ እንደሆነ ከበላይ የመጣ ትእዛዝ ከየት እንዲመጣ ፈለጉ? 4000 አይደለም አንድ ሰው ነው እየወሰነ ያለው። ይሄንን እኮ ብዙዎቹ ጓደኞቼ ናቸው አውቃቸዋለሁ፣ በብልጽግና ውስጥ ያሉት እነሱ ሚኒስቴሮቹ፣ የስራ አስፈጻሚዎቹ በሙሉ ራሱ የሆነ ነገር እዛ ወሰን ሲል ቀጥታ ደውለው ከቤተ መንግስት ጠይቀው ነው የሚወስኑት። እና አልቲሜትሊ እኔ አንዱ ፑሽ ባክ ማድረግ የፈለጉት አንዳንድ ነገሮችን የባሰ እንዳያወሳስብ እንጂ ይሄን ትልቅ ለውጥ የሚያመጣ ነገር አይመስለኝም። እሱን አሁን ሚዲያውን በዚህ ሆነው በትክክል የገለጽካቸው ብዬ ነው የማስበው። የአብይ ተጣሮች ናቸው፣ የአብይ የለጫሚ ሰዎች ናቸው። በዚህ ሆነው እየተታኮሱ ያሉ
ሚዲያ ውስጥም እያንዳንዱ አጀንዳ ያገኘው ትኩረት በጣም የሚያስገርም ነገር ነው። ይሄ ሲጀመር ማለት ሳይጀመር ያለቀ ነው። ምንም አይነት ህጋዊ ውጤት ያለው ነገር ከዚህ ውስጥ ሊወጣ አይችልም። ፖለቲካሊ የሚረዳ አይደለም። ማህበራዊ ሰላም አያመጣም። አገሪቱን ወደ በጎ መንገድ አይወስድም። በቃ ዲሌጂቲማይዝ ማድረግ አልነበረም ወይ ትክክለኛው አፕሮች ነው። እንደ ሚዲያ ስትራቴጂ ይሄንን ሂደት ቶታሊ ዲሌጂቲማይዝ ማድረግ የተቻለ ለምንድን ነው? ይሄ ሁሉ ሰው አጀንዳ ውስጥ ገብቶ የሚነታረከው ወይም ከብልጽግና ጋር ምንም ግንኙነት አላቸው ተብለው የማይታሰቡ ሰዎች አዲስ አበባን በተመለከተ በዚህና በዛ ሆኖ ህገ መንግስትን በተመለከተ በዚህና በዛ ሆኖ ሲታኮሱ አያለው ልልን ይኸውልህ እቁቡ የተበላው የዛሬ 3-4 ዓመት ኮሚሽኑ ሲቋቋም ነው። የኮሚሽኑ የናሽናል ዳያሎግ ሲደረግ ኮንሰንሰስ ለመገንባት ከሆነ በኮንሰንሰስ ነው ፕሮሰሱ ራሱ መጀመር የነበረበት። ሰዎቹ አንድ ፒክድ ናቸው። ህጉም እነ ጌዲዮን ናቸው የጻፉት። ቬሪ ሲምፕል እንትን የተደረገው እና አሁን ላይ ኢግኖር ማድረግ ወይ ደግሞ ድዋርፍ ማድረግ ይቻል ነበረ። ግን አየህ አንዳንድ ሴንሲቲቭ ጉዳዮች አሉ። ከኢህአዴግ ጊዜ ጀምሮ ከህወሓት ጊዜ ጀምሮ ሲገባለሉ የመጡ ማህበረሰቦችን ነካ ስታደርግ በቀላሉ የሚያጋጩ ነገሮች አሉ። ለምሳሌ ከዚህ ልውጣልህና የወልቃይትና ዌስተርን ትግራይ ነገር ልውሰድ። ኤቭሪባዲ ኖውስ ሂዝ ካርድ አይደለም እንዴ? ኤቭሪባዲ ኖውስ እኮ። ግን እሱ ባነሳ ቁጥር ንትርክ ይፈጥራል። ምክንያቱም ኢሹዎቹ ሴንሲቲቭ ከመሆናቸው የተነሳ ስስ ብልት ናቸው ለፖለቲካል ኮንሰንሲው። ለዛ ነው እየነካኩ ነገሮችን እንትን የሚያደርጉት እና ዊ ኮንቲኒው ቱ ፎል ፎር ኢት። አሲፍ ለምሳሌ እኛ ስለተቃወምን ነገሩ የሚቀር ይመስል፣ እኛ ስለደገፍን እኛ የምንፈልገው የሚሆን ይመስል ታክቲክ። አንፎርቹኔትሊ ስስ ስለሆኑ ሴንሲቲቭ ጉዳይ ስለሆኑ ባትፈልገውም ሳትፈልግም ሲነጉ ትኮረኮር የለም እና እንደዛ አይነት ነገር ነው ህዝቡን እያደረጉ ያሉት። አንድ ነገር ልጠቅስ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሾር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ያንተ አስተያየት ምንድን ነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድን ነው? ከዚህ በፊት ብያለሁ። እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ፣ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳስ ማይ ጋይድን ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድን ነው ከአንተም ጋር ስንወያይ የጠየቀኝ ለምን መጣ ስትለኝ የዚህ ጀኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳው የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house እንዳለ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። ቤቱ አውሬውን ትገለው ይሆናል፣ ግን ቤቱንም አብረህ ታቃጥላለህ። እና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል፣ ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity። እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከአንተ ጋር ስንወያይ መሰለኝ we have to think ትግራይ ፖስት ቲፒኤልኤፍ፣ ኢትዮጵያ ፖስት አብይ። ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድን ነው? እዚህ ጥምረቱ ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉት። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች በእኔና በአንተ መካከል ልዩነት ሊኖሩ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደኋላ ማቆየት መቻል አለብን። አትሊስት አሁን ላነካቸው መቆየት መቻል አለብን እና እስካሁን እንደሱ ያደረጉ አይመስልህም? አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ፣ ወይስ ሜካኒዝሙ ላይ ነው መግባባት ያለበት?
የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ እንደሆነ ታውቃለህ፣ ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነው እና ሎጂኩ ይገባኛል ለምን የሚሄዱበት፣ ግን አታርጉ አርጉ አይደለም እያልኩ ያለሁት፣ ግን ጠለቅ ማለት አለበት። ከህዝቡ ውስጥ እየተነሱ ያሉ ጉዳዮች አብይ ለምንድን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝቡ ውስጥ። አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም። እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን የማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው፣ እኔም አሁን አገኛቸዋለሁ። እና ሰው ፍራቻ ውስጥ አለው፣ ፍራቻ አለው። ዴይ አፍተር አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻል አለብን። ሃው ማለት ምን ሲያደርጉ ነው ያንን አድርገዋል የምትለው? ለምሳሌ ምን በትክክል ያንተ ምክር ሀሳብ ምንድን ነው? ዋና ዋና ጉዳዮች ላይ በአካሄድም ላይ ምንድን ነው? እሺ ትብብሩ እንዴት ነው? በምን ነው የሚተባበሩ? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦልሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። አጌንስት ኦል ኦድስ እኮ እንዲስማሙ እያደረጋቸው ያለው ይሄ እኮ ነው አይደል? ይህ ሰውዬ ማንኛውም ስንጥቅ ውስጥ ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው፣ አገዛዝ ነው፣ የሁላችንም ኤግዚስተንሻል ትሬት ነው። ስለዚህ ይህንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማ ሊሉ ካልሆነ በስተቀር በዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው። ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው፣ መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋል እሱ አይደለም? ያን ቀዳዳ እያጠበቅኩ መሄድ መቻል አለብህ። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን ነገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ። ምክንያቱም ሀሻሽ ነው ነገርየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy. I don't see them come out and speak. We are not part of it, therefore we can't speak for them, you know. በዚህ ሳምንት የአፋብን ሊቀመንበር ለአንድ የስዊዘርላንድ የሚታተም በፈረንሳይኛ የሚታተም ጋዜጣ ላይ ፖለቲካዊና ወታደራዊ ጥምረት መፈጠሩን ገልጿል። ጀስት እንዲሟላ ነው እየጠቀስኩት ያለሁት። ባለፈው ሳምንት አስረስ ማረ በቅርቡ አናውንስ እናደርጋለን ይህንን በተመለከተ ብለዋል። ቅድም እንዳልከው ደብረጽዮንም ፈትለወርቅም በየፊናቸው የትብብሩን አይነት በተመለከተ እየተናገሩ ነው። ግን አግሪ የበለጠ ግልጽነት ያስፈልጋቸዋል፣ የበለጠ ስራ ያስፈልጋቸዋል። የምር ደግሞ ጀኑን የሆነ የህብረተሰብ መቀራረብ እንዲኖር ሁሉም ራሱን መመርመር አዲስ መንገድ ማሰብ አለበት የሚለው በጣም ተንጠባጠበ። ይኸውልህ እንዴት መሰለህ ክፍተት ፈጥረዋል። ሞመንተም ቢልድ እያደረገ መጥቶ ነበር፣ ክፍተት ፈጠሩ። ጥምረት ከሆንክ አንድ ላይ ነው መታየት ያለብህ። አንድ አይነት ትርክት ነው ማቅረብ ያለብህ፣ ናሬቲቭ ትርክት ስለአሁንም ስለነገም። ሮድ ማፕ ደግሞ ልታሳይ ይገባል። ያ በሌለበት አሁን ብዙ ጊዜ ሰው ይጠይቀኛል። እኔ የኃይሎች መተባበር ሀገራችን ላይ እሱን ለማስወገድ ብቻ ሳይሆን የሀገራችን የፖለቲካ ኃይሎች በተለይ ዋና ዋና ቡድኖች መቀራረባቸው እኔ አሁን ብዙ ጊዜ ይተቹኛል፣ ግን መቀራረባቸው አስፈላጊ ነው ብዬ ነው። እኔ ፋኖና ኦኤልኤ እንዲነጋገሩ ፈልጋለሁ። ማንም ይተች ለምንድን ነው ይተቹ? ብዙ ሰዎች ያው አንተ መንግስትን ለመገልበት ከሚሄዱ ጋር ህዝብ ለሚያፈርስ ጋር ምናምን ይላሉ።
እኔ ዲፌንድ አደርጋለሁ። ምንድነው ዲፌንድ የማደርገው? ያው እንትን ኦሮሞ ጋር ስትደርስ ከድሮ ስርዓት ናፋቂዎች ጋር ይሉሃል፣ ወይ ደግሞ ከወያኔዎች ጋር ይሉሃል ፕሮፓጋንዳ፣ ወይ ኢትዮጵያኒስቶች ጋር ስትሄድ ደግሞ ከገንጣዮች ጋር ይሉሃል። ጌም። እኔ ግን ምንድነው የኔ አመለካከት ምንድነው፣ ኃይሎች በወታደራዊ ኃይሉም ሆነ ፖለቲካ ኃይሎች ተቀራርበው መነጋገርና መደራደር መስማማት አስፈላጊ ነው። ግን ስምምነታቸውን ደግሞ ህዝብ ማስማማት መቻል አለበት። ኮንስቲትንሳቸውን እኔና ኃይላ የሚባል ሰውዬ ስንነጋገር ትግራይና ኦሮሚያን ለማቀራረብ ከሆነ እኔና እሱ መተቃቀፍ ዋጋ የለውም ከጀርባችን ያለው ማህበረሰብ ካልተቀራረበ። አይ ዶንት ሲ ዛት የት 50-30-20 በቦታው ነው። በነገራችን ላይ እሱ ፎርሙላውን ይሰራል በደንብ ነው የሚሰራው። ምክንያቱም ኢኮኖሚው ጦርነቱን መጥቶ ያበላሸው ነገሮችን እንጂ ዛሬ አይተሃል። ሪፖርት አለ ፋይናንሻል ታይምስ ነው ኢኮኖሚስት ነው፣ ወደ 2 ቢሊዮን ነው ብርን ለመደጎም የወጣው። ከዛ ውስጥ በነገራችን ላይ አብዛኛው ተሰርቆ ነው። ኢኮኖሚ ኮንቲኒው ቱ ጎ ዳውን። ይሄ የጦርነት አሁን የትግራይ ጦርነት ባይፈነዳ ራሱ ኢኮኖሚን እየገደለ ነው። ምክንያቱም ይሄ ጦርነት እስካንዣበበ ድረስ ኢንቨስትመንት አይመጣም። ይሄ ጦርነት እስካንዣበበ ድረስ ብር ገንዘብ ከሀገር መሸሹን አይተውም። ዛሬ አንድ ነጋዴ ጓደኞች አሉኝ። አንድ ኢትዮጵያ ከገባው በኋላ ብዙውን ጊዜ ከነጋዴዎች ከመርካቶ ሰዎች ጋር ነው የማወራው እና ጉድ ከኢኮኖሚስቶቻችን የበለጠ ከባንከሮቻችን የበለጠ የኢትዮጵያን ኢኮኖሚ የሚያውቁ ደላሎችና የመርካቶ አሯሯጮች ናቸው። እና ስለ ኢኮኖሚ እነሱ ነው የምጠይቁ። እንዴት ነው ገበያ እና ዛሬ ደወለልኝ አንዱ። ቆይ ጦርነት አይጀመርም እንዴ አለኝ። ምን ገበያው ቆመ እኮ እየጠበቀ ነው አለኝ። ገበያው ቆመ እና ኢኮኖሚ ሃዝ ካም ቱ ስታንድ ስቲል። ይሄ በተለይ ቢልድ አፑ ከቀጠለ ለአንድ ወር ወደ 2 ወር ውስጥ ኢኮኖሚው ቀጥ ብሏል። ከውጭ የሚያስመጣውም እያስመጣ አይደለም፣ ሀገር ቤት ያስገባውም እየሸጠ አይደለም። ኢኮኖሚውን አቀዝቅዞታል። እና የፎርሙላው እንዳለ ነው። ጦርነቱ ግን ኢንተርፊር እያደረገ ነው። ወደ ልኩት እየገፋው አንዲት ነጥብ ላንሳና እዚህ ጋር ከወራት በፊት በትግርኛ አብይ አህመድ ቃለ ምልልስ አድርጎ ነበር። ከዛ በኋላ በአሚኮ ቃለ ምልልስ ስለሚያያዝ ነው ማለት ነው መጥቶ ስለ ኦሮማራ ይመለስ ሲል ሰምተሃል። ከዛ በኦሮሚኛ በኦቢኤን የሰጠው ቃለ ምልልስ አለ። ሰው ወይ ቅድም ስታነሳ ከነበረው ነገር ጋር አብሮ የሚተሳሰር ነገር ነው። በቻሉ ሁሉ መጠን በአደባባይ ህዝብ እያወቀው ሳይቀር ማለት ትንሽ እንኳን ሸሸግ ለማድረግ ሳይሞክር ማለት ነው ህዝብ የሚከፋፍል ነገር በሚዲያ በስፋት እያደረገ ነው። እና የሚከፋፈለው ህዝብ ራሱ ነቅቶ አይ እንኳን ገብቶናል እስከ ማለት የደረሰ በጣም ቀሽም ቴክኒክ ሲጠቀሙ መለከታለሁ። ግን በኦሮምኛ ከተሰጡት ቃለ ምልልሶች አሁን ይህንን በሚከታተሉ በጣም በርካታ በመላ ዓለም ያሉ ተከታታዮች አሉና ከተነገረው በኦሮምኛ ከተነገረው what stood out for you ማለት ምንድን ነው ሪሊ ሌሎቹ ማወቅ አለባቸው ይሄንን መዘለል የለበትም የምትላቸው ካሉ በጥቂቱ አንሳና ወደ ቅድሙ ጉዳይ እንሻገር። ምንም አዲስ የለም። ምን መሰለህ ያለ ድሮ ለየብቻ ይጀነጅናል ነበር። ኦሮሞ ለብቻ ይጀነጅናል። ከዚህ በፊት አይደል ከማጋር ነው ስንቻል አማራ ለብቻ ይጀነጅናል፣ ትግሬ ለብቻ ይጀነጅናል። ትግሬ ሲሰበስብልህ በቃ ስለመለስ ያለክስ ነግረዋል። የትግራይ ልጆች ስለመለስ እኮ ያለክሳል ትግራዮችን ሲሰበስብ እና በትግርኛ ነው የሚናገረው። በቃ ተገደላይ በቃ የወጣለት ተገደላይ ነው ከትግራዊ ጋር ሲናገር። ከአማራ ጋር ሲናገር ምኒልክ ነው፣ ስለ ታላቋን ኢትዮጵያ ስለመመለስ ነው፣ እነዚህን ዘረኞች ስለማጥፋት ነው። እኛ ጋር ሲመጣ እሳት የላሰ እሳት የሚተፋ ብሔረተኛ ነው የሚሆነው። አይኒው ዚህ ስለኔ አዲስ አይደለም። ምንም አዲስ ያየሁት ነገር የለም። በኦሮምኛ የተናገረው ላይ በአማርኛው ላይ የተናገረው ላይ የአማርኛን ችግሩ የአማርኛውን አየህ ትግሬዎቹ ስለሚሰሙ ትንሽ አስቸግረው እና ያስቱ በደንብ ኤዲት ተደርጓል። አይተህ እንደሆነ ራሱ ነው ኤዲት ያደርገው እና ያስቱ ዋካ ቬሪ ታይት ሮፕ እዛ ላይ ትግርኛው ላይ ለቀቅ ያለ ነው። የኤርትራኖቹ ናቸው ያስቸገሩት የትግርኛው ንግግር ላይ እንጂ ያው እንደኛ ነገር ጎርጓሪ ካልሆነ ትግርኛውን የሚያውቅ ማስ አማራ ማስ ኦሮሞ የለም። ስለዚህ እሱን ፈታ ብሎ የተናገረው አማርኛውን
በጣም ተጠንቅቆ ነው ሄደው። ኦሮምኛው ላይ ግን ቢጠነቀቅም ፈታ አድርጎ ነው ሄደው እና አንዳንዱ የሚናገራቸው ነገሮች በአሁኑ ወቅት ድሮ ናሽናሊዝም ኢቮልቭ እያደረገ ይመጣልና ኢን ዘ ናይንቲስ ለምሳሌ በሬንቱ ምናምን የሚለው ነገር ምናምን ኢን ዘ ናይንቲስ እንደ ቀልድ የመጡ ጉዳዮችን ነው እሱ አሁን እንደ አዲስ ይሄ አዲስ ብሔረተኛ ምን አያስተኛ ነው እንደዛ ነገር ነው ያቀረበው እና እዛ ሁለት ነገር አየሁት። አንደኛ ኢዝ ክሌቨር ባይ ሃፍ አካሄዱ ላይ ተወሰነ ኦዲየንስ እኮ ለመያዝ ችሏል። ችግሩ ምንድን ነው? ኢትዮጵያ ውስጥ አሁን ሁለት ናቸው ትልልቅ ችግሮች። ሌንጮ ለታ የሚናገረው ነገር አለ። ዋን ገበያም በሀብት ገበያ ጌስን ይጉርጉረን ገበያ የሚፈልገው ነው የምትሸጠው። ለምሳሌ በፋሲካ ጾም ጊዜ ጮማ ይዘህ ሄደህ ማንም አይገዛህም። ጮማ ጥሩ ስላልሆነ አይደለም፣ ግን ጿሚ ነው ሰው። ጎመን ነው እዛ ላይ የሚያዋጣ ነው። አንተ ጮማ ቁጭ ብለህ ባለ ጎመኑ ሸጦ ሲሄድ እንዴት ሰው ጎመን ይገዛል ልትል አትችልም። ኢትዮጵያ ውስጥ አሁን ነምበር ዋን የህዝብ ኮንሰርን ሁለት ኮንሰርኖች ናቸው። አንዱ የኑሮ ውድነት ነው። ሁለተኛው የሰላም እጦት ነው። ኢት ኢዝ ኢኮኖሚ ኤንድ ሴኩሪቲ ኢትስ ኮስት ኦፍ ሊቪንግ ኤንድ ሴኩሪቲ የተያያዙ ናቸው። ዛሬ ሰው መስማት የሚፈልገው ኢኮኖሚው እንዴት አረጋጋዋለሁ፣ ጦርነት አብቅቶ እንዴት በሰላም ወጥቼ እገባለሁ ነው። ለሁለቱም ደግሞ አብይ መልስ መስጠት አይችልም በጭራሽ። ባይናገር ይሻለው ነበረ። ለምሳሌ የኛ እድገት እኮ ዓለምን አስደምሞ ይሄ እኮ ምን እንደሆነ ማለት እንደሆነ ታውቃለህ? ርቦት ሆዱን ይዞ የተቀመጠን እኛ ልጅ የሆነን አስብ። ያኔ ርቦን እናታችን እንጀራ ስትጋግር እስክታመጣው ድረስ ልንቦጭቅ ስንል እጃችን ሲመታ ምን ያህል እንደምንናደድ። የራበውን ሰው ጠግበህ እኮ እያገሳህ ነው። ሆዱ ተቃጥሎ የሚለውን ልጅ ጠግበህ እያገሳህ ነው ስትለው ምን ያህል እንደሚቆሽቱ እንደሚያሳርረው እና በኢኮኖሚው ላይ ያደረገው ቀልድ በቃ ችግር አለ። ጦርነቱ የከተተን እንወጣለን ማለት እኮ እሱ የብልህ ነው። ግን የኛ ልማት ዓለም ያስደመመ ነው ስትለው ብልጽግና። በነገራችን ላይ ድሮ የብልጽግና ደሴት ነዋሪዎች በእንደዛ አይነት ነገር ይስማማሉ። ባለፉት 2 ዓመት የብልጽግና ደሴት ሰዎችም ደህይተዋል። ታውቃለህ? አሁን እኮ የሚሰረቅ የለም። የሚሰረቀ በጣም ቀንሷል። ፋርሲ ብሏ የምንላቸው የተከፋይ አጨብጫቢዎች በጣም ቀንሰዋል። አሁን ወደኛ እየመጡ እኮ ነው። ወደዚህ ብዙዎቹ አሁን በወዶ ገባ በመልሶ ማቋቋም ምናምን እያመጣናቸው ነው። እየተፈናቀሉ ነው። ያ ባለበት ሁኔታ ስለ ኢኮኖሚ አስቸጋሪ ነው። እሺ ሰሞኑን በማህበራዊ ድረገጾች ላይ የለጠፍከውና እንደኔ አስተያየት ዛሬ በደንብ በስፋት ከዚህ ቀደም እናደርግ ለነበረው በስፋት ስናነሳ ስለነበረው የብልጽግና ባህሪና ምንነት በጣም ተጨባጭ ማሳያ ሆኖ ስላገኘሁት እንደው ለሬዲዮ ተከታታዮች በደንብ እንደው ፕሬዘንት ብታደርግላችሁ ሁሉ እወዳለሁ። ማለት በቃ ይሄ ነው በቃ ተጨባጭ የስርዓቱ ባህሪ ማሳያ ነው ብዬ ስላሰብኩ ነውና አሁን ሪፖርቱ ላይ የጻፍከው በብልጽግና ስለሚደገፉና በፈረቃ የአማራንም የኦሮሞንም ተወላጆች ስለሚጨፈጭፉ ታጣቂዎች ነው ሪፖርቱ የሚናገረው። ስለተቋቋሙበት ጊዜ፣ ስለ ዓላማቸው፣ ስለተፈጸሙ ድርጊቶች አንስታል። አሁን ምንድን ነው ኦሮሚያ ላይ የሆነ ያለው የሚለውን እናንሳውና ከዛ ለፋኖ የሚያቀረብከው ጥሪ ያለ እሱንም እንመለስበታል። መጀመሪያ ዋትስ ጎን ኦን የሚለውን በደንብ እስቲ እንመልሰው። ምን ሁለት ቡድኖች በራሱ በአገዛዙ ተዋቅረዋል ነው ያልከው። ምንድን ነው የሆነው? እንዴት ነው? አየህ ቀላል ሰው እንዲያስታውስ ከ2019 እንደ አውሮፓ አቆጣጠር አይ ቲንክ 2011-12 አካባቢ ጀምሮ እስከ ፕሪቶሪያ ስምምነት 2022 መጨረሻ አካባቢ ደረጃ ላይ በወለጋ ሰው በብዛት በጅምላ ይገደል ነበር። የሚገደለው አማራ ነበረ። ወደ ትግራይ ጦርነት ሊመጣ ሲል በትግራይ ጦርነት ጊዜም በየጊዜው አማራ ይገደል ነበር እና ሚዲያውን በጣም ያራግበው ነበር። ማን ነው ገደለ የሚባለው? ኦነግ ሸኔ። ይሄን ያዘልኝ ወለጋው ነው። እንግዲህ ከ2023 ወዲህ አማራ ተገደለ የሚባል ነገር የለም። አሰማም። ከወለጋ ላይ ኦሮሞ ተገደለ፣ ከጊዳ አያና፣ ከኤበንቱ ከምን ይሄ የሆሮ ጉዱሩ ወለጋና ኢስት ወለጋ ከኢስት ጎጃም ጋር የሚገናኝበት አካባቢ ላይ ያ ብቻ አይደለም።
ባለፈው ተወያይተን አጠፋንባቸው እንጂ አርሲ ውስጥም ጀምረው ነበር። የተለያየ ቦታ ይሄ የአማራው ማህበረሰብ ባለበት አካባቢ ላይ ፋኖ ተደራጀ ተባለ እና ኦሮሞ ይገደል ቀለብተኞች ያስጮታል። ኦሮሞ ተገደለ፣ በፋኖ ተገደለ፣ በፊንጣልይ ይሉታል፣ በአክራሪዎች ማለት መሰለኝ፣ በእነሱ በጽንፈኞች ተገደለ ይባልና ይጮሃል። ይሄን ነገር ቀደሞም ያው ግንዛቤው ነበረኝ እና በተለይ እስር ቤት እያለሁ ስከታተል ነበር። ከእስር ቤት ከወጣሁ በኋላ ምን ነበር ሲሆን የነበረው ወለጋ ውስጥ ማን ነው አማራን ሲገልም የነበረውን ብለን አጠና ነው። በኋላ ላይ የደረስንበት ልንገር። ሁለት ሰዎችን ልስጥህ። አንዱ ፈቀደ አብዲሳ ይባላል። የሽመልስ አብዲሳ ወንድም አይደለም፣ ያው የሽመልስ አብዲሳ ተላላኪ ሊሆን ይችላል። አንዱ መገርሳ ጎበና፣ መገርሳ ቆራስ ጎበና ይባላል። የሆነ ወታደሮች ነበሩ እስከ 2019 ድረስ ሁለቱም። ፈቀደ አብዲሳ መሪ ነበረ፣ የዛ የሆረ ጉድሩ አካባቢ ኮማንደር ነበረ። መገርሳ ደግሞ በሱ ስር የአንድ ቡድን መሪ ነበረ፣ በዛ ስር ማለት ነው። 2019 ትካለ ከአባገዳዎች ጋር ይሄን የሆነ ጦር ለማስገባት ድርጅቱ ተስማምተው ሄደን ነበረ። ከገቡት ውስጥ ናቸው ሁለቱ መጥተው ጦር ላይ ተቀመጡ። ሲኒየሮቹን ወሰዱና መልምለው አሰልጥነው ጸረ ሽምቅ የሚባል ቡድን ውስጥ ከተቷቸው። እነዚህ ሰዎች ናቸው ተመልሰው አንዱ ኦኤልኤ ሆኖ ገባ። ፈቀደ ኦኤልኤ ሆነና ወሮ ጉድሩ ላይ ጸጉሩን አሳድጎ ጸጉሩ ያሳደጉ ሌሎችን ሰብስቦ ጦር አደራጀ። አንደኛው እዛው ወሮ ጉድሩና ወለጋ ላይ አማራ ድንበር አካባቢ ቀስ ብሎ የግብርና ስራ ይዞ ቆየ ጊዜው እስኪደርስለት። ፈቀደ መጀመሪያ እዚህ ወሮ ጉድሩ አካባቢ ኢስት ወለጋ አካባቢ ኦሮሞዎችን ጨፈጨፋቸው። ምን አይነት ኦሮሞዎች መሰለ የሚገለው? ቄሶችን፣ ባለሀብቶችን፣ ምሁራንን፣ በጣም አሰቃቂ ግድያዎችን። እነኚህ ግድያዎች እየተመዘገቡ ለምሳሌ የጠቅላይ ሚኒስትሩ ሶሻል ሚዲያ ማኔጀር አለ፣ ባለፈው ኤክስፖዝ ያደረኩት የደህንነት ሰው ነው፣ በላይናቅ ነው የሚባለው። ለነሱ ይደርስና እነሱ ደግማችሁ አድርጉት ይባላሉ፣ ዘግናኝ ካልሆነ ማለት ነው። ይሄ ከዛው ከአብይ ቢሮ ከአብይ ቢሮ ቲም አለ የሚያደርጉት እና በሚዲያ መናገር የማልፈልገውን አስጠሊ ነገር ያደርጋሉ። ከዛ ይሄ ብርሃኑ ጁላ ሲናገር አይታላለም፣ ሸኔ የሰው እንትን ጠብሶ ይበላል ምናምን በፓርላማ ሲናገር ሰምተው እንደሆነ ይሄን እኮ ካርጋው ለሱ ራሱ የሚያቀርቡት እነሱ ናቸው። ፈቀደ አብዲሳ መጀመሪያ ኦሮሞን ጨፈጨፈ። ከዛ አማራ መጨፍጨፍ አስፈላጊ ሆኖ ተገኘ። በተለይ ደግሞ ህወሓትና እነመሮና እነደብረጽዮን ተቀራረቡ ሲባል አሁን እየነገርኩ ያለው ከትግራይ ጦርነት አካባቢ ማለት አስፈላጊ ሆኖ ተገኘ። አማራ መጨፍጨፍ ጀመሩ። ትዝ ይልሃል እዚህ ጋር ሰው ለምሳሌ የትግራይ ጦርነት ሊጀመር ቀናት ሲቀሩት ጉሊሶ ወረዳ ላይ የነበረው ጉሊሶ ወረዳ ላይ የነበረው እንትን አሁን እንግዲህ የዛ ጊዜ ራሱ ስትሬንጅ ነገሮች ነበሩ። ለምሳሌ ኔትወርክ ሙሉ በሙሉ ተዘግቶ ምናምን ሪፖርቱን ትዝ ይልሃል ሌሎች የሰሩትን መከላከያ አትውጣ ሲባል ሆን ብሎ ወጥቶ መከላከያ አትውጣ ሲባል ወጥቶ እንዲህ አይነት ማዕት ግድያዎችን አደረጉ። እነዚህ ነገሮች በሚዲያ እነዚህ ነገሮች በደንብ ነው የሰሩት። የአማራው ማህበረሰብ ናሽናሊ ምን ነበር ሲባል የነበረው? ሸኔ የህወሓት ተወካይ ነው። ስለዚህ ወለጋ ያለውን ሸኔ ለመምታት አማራ እንዳይገል ከተፈለገ መቀሌ ያለው ትግራይ ህወሓት መጥፋት አለበት ተባለና በለው ተባለ፣ ተገባበት። ጦርነቱ ገባን። ያ ሁሉ ሆነ። አብይ ግድ የለውም ፕሪቶሪያ ላይ ከነጌቾ ጋር ተጨባበጡ። ከዛ በኋላ የነሱ መጨባበጥ ደግሞ ከአማራ ኃይሎች ጋር አጣላው። አሁን የአማራውን ድጋፍ ማግኘት እንደማይችል ሰብር አደረገና ገልብጥ ብሎ አሁን የኦሮሞን ድጋፍ ያስፈልገዋል። ያኔ ጭልጥ ያለው ኢትዮጵያ ብሔርተኛ በሚኒሊክ አምላክ ሲል የነበረው ሰውዬ ዞር ብሎ መጣና ኦሮሞ ናሽናሊስት መሆን አለበት፣ ስለዚህ የኦሮሞን ስሜት ደግሞ መኮርኮር አለበት። ኦል መሰደን ወለጋ ላይ ከዛ ፊት እኮ አልነበረም። ኦሮሞ መገደል ጀመረ። በየጊዜው ይገደላል። ማን ነው ኦሮሞን የሚገለው የሚለውን እንመጣበታለን። ፈቀደ አብዲሳ ይሄን ከጨረሰ በኋላ እነመሮም ሌሎቹም ነቁበት። መጀመሪያ ሰው አላወቀም ነበር። ነቁበትና በዋሽንግተን ፖስት ኤክስፖዝ ሆነ የመንግስት ኤጀንት እንደሆነ ትዝ ካለ ዋሽንግተን ፖስት ላይ ወጥቶ ነበር። እዚህም ሪዮት ላይ ቀርቦ በነገራችን ላይ ጀምረው ጋቸና ሲር ነው የሚባል እንደ ኦኤልኤ የሚለብስ የሚሾረብ የሚንቀሳቀስ በብልጽግና የሚታዘዝ ኃይል ነው ወንጀሎቹን የሚፈጽማቸው ብሎ ተናግሮ ነበር። ለአድማጮች ልግልጽ አድርግ። ፈቀደ አብዲሳን እኛን ያስገባ ነው
እኛ ለመንግስት ያቀረብነው፣ መንግስት ለእኛ ሪፖርት አድርጓል። እነዚህ ቀድሞ ኦነግ ወታደሮች ለምን ተመልሰው አልተቋቋሙ ሲባል ይኸው ስራ ያስያዝናቸው ተብለው ተነግሮናል እኮ። ኢትስ ኖት ሲክሬት ዳት ሂ ዋዝ ገቨርንመንት ኤጀንት ዘይ ሴንት ሂም ባክ። ይህን ሁሉ ወንጀል በኦሮሞም ላይ በአማራም ላይ ሰራ። መጨረሻ ላይ በሰላም ገባ ተብሎ እጅ ሰጠ ተብሎ መጣና መከላከያ መረጃ ጎልፍ ክለብ እና ሳሙራ ድሮ እንትን የሚጫወቱበት እዛ ነው የሚቀመጠው። መኮንኖች መቶ አለቃ ሆኗል አሁን ኦፊሻሊ። እቺን መዝግብልኝ። ወደ የአማራው ፈቀደ ደግሞ እመጣለሁ። አሁን እነፈቀደ አማራ መጨፍጨፍ ሲጀምሩ ትዝ ካለ እነ ብርሃኑ ነጋ እነ ደመቀ መኮንን እየወጡ ህዝቡ ይታጠቅ፣ ህዝቡ መታጠቅ አለበት አሉ። ይሄን እንግዲህ አድማጮች ያስታውሱልኝ። ይታጠቅ ተባለ። ለምን? ከላይ ኦነግ መከላከያ ህዋትን ሲወጋ እዚህ አማራን የሚገለውን ሸኔ ህዝቡ ይታጠቅ ተባለ። አማራዎች በሰላም እንግዲህ ብዙ ትውልድ የኖሩትን አፈናቅለዋቸው ግማሹን ደብረ ብርሃን ግማሹን ሌሉ ካደረጉ በኋላ ወንዶቹን መለሷቸውና ግጥም አድርገው አስታጥቋቸው። ማመሰለም የሚያስታጥቃቸው አንዱ ይሄ መገርሳ የሚባለው ልጅ ነው። የሱ ወንድም ግርማ ይባላል። የግርማ የሚባለው ሰውዬ ግርማ ቆራስ ጎበናል። እዛ አካባቢ ለረጅም ጊዜ የደህንነት ሰው የነበረ ነው። ቀበሌ ማስተዳድሯል፣ ወደ ማስተዳድሯል። በቃ ንጉስ በለው። እዛ አካባቢ ሰፊ መሬት አለው። ብዙ የፋይናንሻል ጥቅሞችም አሉ። እንደዚህ እንደ የሰሊጥ ጉዳይ ብዙ ነገር አለ እዚህ አካባቢ። ሰሊጥም አለ፣ በቆሎም አለ። በጣም ለም ነው አካባቢ። እነሱ ሸኔን እንከላከል ብለው የአካባቢውን ኦሮሞችና አማራ ገበሬዎችን አስታጥቀዋል መጀመሪያ ላይ። አሁን እነኚህ ሰዎች አማራ መሆን ተፈለጉና አማራ ሆኑ። መልቲ ኤትኒክ እኮ ናቸው በነገራችን ላይ። አማራም ኦሮሞም ናቸው የታጠቁት ገበሬዎች መጀመሪያ ላይ። አሁን አማሮቹ ሲጠቁ በብዛት ገቡ፣ አስታጠቋቸው። ለ5 ዓመት አሰልጥኖ ሲመራቸው የነበረው መገርሳ ነው። ፋኖ ሆነ ቡድኑ። በቃ ፋኖ ተባለ። ፋኖ በሁለት ከፈሏቸው። አንዱ ፋኖ ቢዛሞ፣ አንዱ ፋኖ ወለጋ ነው። ሌላ ረጅም ታሪክ አለው እሱ። ይሄ ቡድን አሁን ልክ እንደፈቀደ ሰዎችን መመንጠር ጀመረ። ኦሮሞችን ይገላል፣ ይጮሃል። እኛንም ላይ ለምንድነው የማትናገሩት እናንተ የፋኖ ቅጥረኞች ምናምን ይባላል። ድሮ የህወሓት ቅጥረኛ ነን፣ አሁን ለብሰን ደግሞ የፋኖ ቅጥረኛ ሆነን ስመረምረው ይሄ ሰውዬ ምን ይሆናል መሰለ? 5 ዓመት አሰልጥኖ አብሮት ያለ ሌላ አትንኩት ይባላል። በአጋጣሚ በትንሽ ኃይል እየተንቀሳቀሱ እያሉ ከሚሊሻዎች ጋር ይዋጋሉ። ሚሊሻዎች ላይ ሲዋጉ እጃቸው ይሰጣሉ። ሲያዙ ኢማጂን እንግዲህ ሪሞት ቀበሌ ውስጥ ነው ሲያዙ፣ ወዲያው ሻለቃ ቶሎሳ ጉደታ የሚባል ሰው እንግዲህ በስም ነው፣ ፎቶ አለ እንትን ላይ ማለት ሻለቃ ቶሎሳ ጉደታ በመከላከያ መረጃ የምስራቅ ወለጋና ሆሮ ጉዱሩ ኃላፊ በሄሊኮፕተር ሄዶ ማለት ነው። ኢማጂን ተራንፋኖ በሄሊኮፕተር ሄዶ ፒክስ ያደርገው ብድግ አድርገውት መከላከያ መረጃ አምጥተው በከፍተኛ አቀባበል ተደርጎላቸው ለካ ቀድሞውንም እነሱ ናቸው የላኳቸው። ሰው ሲጨፈጭፉ የነበሩትን ሰዎች ነው አገዛዙ ሄሊኮፕተር ልኮ የተቀበላቸው። አብሶሉትሊ 200 ምናምን ሰው በአንድ ቀን ገለዋል እነዚህ ሰዎች። ያ ብቻ አይደለም፣ እርሻ አላቸው ብያለሁ። እነዚህ ሰዎች ፋኖም ሆነው የተቀረው የአማራና የኦሮሞ ገበሬ እህል ሲቃጠለ እንትን ሲል የእነሱን መከላከያ አጅቦ በኦራል ጭኖ እህላቸውን እናወጣላቸው። ተመልሰው አሁን የት እንዳሉ ታውቃለህ? ጊዳያናና ነቀምት መካከል በመከላከያ ታጅበው ይንቀሳቀሳሉ። አስረግጬ የምነግርህ ምንድነው ይሄ ወለጋ ላይ የሚንቀሳቀስ ፋኖ የሚባለውን ኃይል በፈለገው ጊዜ ልክ እንደነፈቀደ ያደራጀው ያስታጠቀው በሚስጥር አይደለም፣ በሚስጥር ሳይሆን በግልጽ። ባለፈው አሁን ጀነራል ተገሏል። ጀነራል የተገደለው ከወርቅ ጋር በተያያዘ ነው። እዛ አካባቢ ሱዳን ድንበር ላይ ብዙ ድራማ አለ አይደለም? ከዚህ ጋር በተያያዘ ሊያስወግዱት ፈለጉ። ማንም መመታት የማይችልበት አካባቢ ላይ ጂፒኤስ